ሰላም የተወደዳችሁ ቅዱሳን፣ ዛሬ የጌታን ቃል እንዲህ በሚል ሐሳብ አካፍላችኋለሁ። ለአመፅ ሰው መንገድ እየተመቻቸለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 4 ያለውን የጌታን ቃል አነባለሁ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡና እንዳትደነግጡ እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። እንግዲህ ይሄ የዛሬ 2000 ዓመት ገደማ የተጻፈ መልእክት ነው። ምንድነው የተሰሎንቄን ሰዎች ያናወጣቸው ቢባል፣ አንዳንድ ሰዎች ብድግ ብለው በቃል ጌታ ያልተናገረውን ሐዋርያቱ ያላሉትን በቃል በደብዳቤ እንዲሁም ደግሞ መንፈስ ቅዱስ ገልጦልናል በማለት የተሰሎንቄን ቅዱሳን ያናውጧቸው ነበረ፣ ይረብሿቸው ነበረ። ምንድነው ይሄ ረብሻ? ጌታ ሊመጣ ነው፣ ስራ አትስሩ የሚል አይነት እና የሚያናውጥ ሜሴጅ ያመጡላቸው ነበረ። ስለዚህ ሐዋርያው ጳውሎስ ምን ይላቸዋል? ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከኛ እንደሚመጣ በመልእክት ወይንም በደብዳቤ የጌታ ቀን ደርሷል ብላችሁ አትናወጡ። ይህንን ካለ በኋላ ቁጥር 3 ላይ ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። የአመፅ ሰው ይመጣል፣ የጥፋት ልጅ ይመጣል። ይህ የአመፅ ሰው ሳይመጣ የጥፋት ልጅ ሳይመጣ በፊት ክህደት አይሆንም ይላቸዋል። እንግዲህ የዛሬ 2000 ዓመት ገደማ የተጻፈ ነው። ዛሬ ለአመፅ ሰው መንገድ እየተዘጋጀለት ነው ያለው። እንዴት? የአመፅ ሰው የጥፋት ልጅ እኔ ዲያብሎስ ነኝ እያለ አይመጣም። የጌታን ስም እየጠራ ነው የሚመጣው። እንዲሁም ደግሞ በዚህ ክፍል ሲናገር በእግዚአብሔር ቤተ መቅደስ ይቀመጣል ይላል። በቤተ ክርስቲያን ይቀመጣል፣ በቤተ መቅደስ ይቀመጣል። ዛሬ ቅዱሳንን የሚንቁ ወንድሞችን የሚንቁ አገልጋይ ተብለው የሚጠሩ የቤተ ክርስቲያን መሪዎች ነን የሚሉ ነገር ግን መንፈሳዊነት የማይታይባቸው ሰዎች እዚህም እዛም እየታዩ ነው ያሉት። ይሄ ምንን ያሳያል? የአመፅ ሰው መጥቷል ወይንም ሊመጣ እየተዘጋጀለት ነው ያለው። አመፀኛ ሰው በቤተ ክርስቲያን መሰልጠን ከቻለ፣ በእግዚአብሔር አደባባይ ላይ በትዕቢት የሚናገሩ መሰልጠን ከቻሉ እነዚህ የአመፅ ሰዎች ናቸው፣ ወይንም ለአመፅ ሰው መንገድ እያዘጋጁለት ነው ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ባየ ጊዜ አንባቢው ያን ጊዜ ያስተውል ይላል። በነቢዩ በዳንኤል የተባለው የጥፋት ርኩሰት፣ አመፅ፣ ትዕቢት በተቀደሰ ስፍራ በእግዚአብሔር መቅደስ በቤተ ክርስቲያን ቆሞ ስታዩ ትዕቢተኛ ሰዎች መሪዎች ሲሆኑ፣ አመፀኛ ሰዎች መሪዎች ሲሆኑ ያን ጊዜ አስተውሉ ይላል። ወገኖቼ የጌታ ጸጋ ይርዳን። እግዚአብሔር አምላክ አይኖቻችንን ይክፈትልን። የጌታ ጸጋ ከሁላችን